ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተነሽ መጥቻለሁ። እንግዲህ እንደምታዩት አብርሽና ሩታዬ ጉዞ ላይ ናቸው ማለት ነውና መልካም ጉዞ ይሁንላችሁ ብለናል። እና ሀይሚ አኩርፋለች፣ ተናዳለች ማለት ነው። እንግዲህ ምክንያቱ ምን እንደሆነ ባላቅም ማለት ነውና ቪዲዮ ላይ አልቀርብም ስትልም ነበር በቀደም በጣም አዝናለች በኮሜንቱ ማለት ነው። እና አንዳንዴ ሳናቀው ትክክል ነው ብለን እኛ ያሰብነውን ነገር ተናግረን ሌሎች ሰዎች ደግሞ እናስቀይማለን ማለት ነው። እና እንግዲህ ሀይሚም ተቀይማለች፣ በጣም ተቀይማለች፣ አዝናለች። ቪዲዮ ላይ መግባት አልፈለገችው። ብቻ አይዞሽ ነው ምላት። እኔ ማለት አንድ ነገርን መጀመሪያ አጣርተን አይተን መናገር ይሻላል እንጂ ዝም ብለን የምንናገረው ነገር ሌሎች ሰዎችን ልንጎዳ እንችላለን ማለት ነው። እና ከመናገራችን በፊት መጀመሪያ እናስብበት፣ እናስተውል ማለት ነው። እና ዝም ብለን እንደመጣለን ብቻ ተናግረን ሌሎች ሰዎችን ማስቀየም የለብንም ብዬ አስባለሁኝ። እና አብርሽ እና ሩታዬ ጉዞ ላይ ናቸው ማለት ነው ዛሬ። በነገራችን ላይ እኛም እኮ በጣም ነው የሚያስናኑን። አገራችን ባንሆንም የእነሱን ቪዲዮ አይተን እንስናናለን አገራችን ማለት ነው። እና በየትኛውም ክልል ይሁን በቪዲዮ በካሜራም ቢሆን በቃ እንድናቀ ያደርገናል። ብቻ በጣም ደስ ይላል የእውነት ሀገራችን ይሄን ያክል ውብ ነች እኮ ከምንም በላይ ማለት ነው። እና የራስ ነገር የራስ ነው እና የሰው ሀገር የሰው ነው እስከምንኖርበት ድረስ ያው ደስተኛ ባንሆንም ነን ብለን ነው እየኖርን ያለ ነው። እና ምንም ቢሆን አገራችን መጥፎ ብትሆንም ጥሩ ብትሆንም በቃ አገራችን የሚያክል ነገር የለም ማለት ነው። ለማንኛውም መልካም ጉዞ ይሁንላችሁ ብያችኋለሁ ለሁለታችሁ። ሌላኛው ደግሞ ሙቤ ማለት ነው። ሙቤ የተለያየ ቋንቋ እንደሚችልም አይተናል፣ ሰምተናል። ይሄን ሁሉ ቋንቋ እየቻለ ኢትዮጵያ ውስጥ እስካሁን መቆየቱ እጅግ በጣም ገርሞኛል ማለት ነው። እና በጣም አረብኛ ይችል ነበረ፣ ጉራገኛ ያው የራሱ ነው፣ አማርኛ፣ ኦሮምኛ በብዙ ቋንቋ እኛንም ሲያስናናን ነበር ማለት ነው። እና እኔ በጣም ነው ዘና ፈታ ያልኩበት በእውነቱ። እና ሌላኛው ደግሞ ዘፈኑ ማለት ነው። በእንግሊዝኛ የዘፈነው እንግዲህ እኔ አላቅም፣ ቅርታ አድርጉልኝና ዝም ብዬ ብቻ ሰማሁኝ እንጂ ምን ይሁን ዘፈን ይሁን ምርቃት ይሁን እርግማት ይሁን እየሰደበን ይሁን ምን ይሁን አይሰድብንም። በእርግጥ ብዬ አይሳደብም ግን ዘፈን ነው መሰለኝ እንደዚህ እኔ እንደመሰለኝ ማለት ነው። እንግዲህ እኔና እንግሊዝኛ እንተዋወቅም ሲጀመርና ጠላት ነን መሰለን እኔና እንግሊዝኛ ማለት ነው። እና ስላልገባኝ ነው። እና የገባችሁ እንግዲህ ትረዳላችሁ ብዬ አስባለሁ ማለት ነው። ሙዚቃው ደግሞ የዘፈነው ማለት ነው በጣም ነው ደስ የሚለው። ግን አንድ እህታችን ሙቤን የምትወደው ልጅ አለች እና እንደው እዚህ ላይ መናገር ባልፈልግም በጣም እንደምትወደውና ለሱ እንደምታዝናው ስታለቅስም አይቼዋለሁ። የሆነ ጊዜ በጣም ነበረ ስታለቅስ የነበረው ሙቪዬ እያለች እና ከቪዲዮ ራሱ ሲጠፋ ለምን ጠፋ እያለች በጣም ስትናገር ሰምቻለሁ ማለት ነው። እና ያው እህቴ ፎቶሽንም ሆነ ስምሽን ማምጣት አልፈለኩኝም እና ትቀየምኛለሽ ብዬ ፈርቼ ነው እንጂ ሌላ አይደለም። እንግዲህ ተስፋ እንዳለሽ ነው ማቀው፣ ተስፋ አለሽ። ሙቤ ፍቅረኛ እንደሌለው ተናግሯል ማለት ነው። እና የኔው አስተመመጣ ድረስ ብሏል። እንግዲህ አንቺኑ ሊሆን ይችላል ማለት ነው። አብርሽ ደግሞ አመጣታለሁ የሚለው ነገር በጣም ገርሞኛል። በእርግጥ ያው ከአብርሽ ጋር እንደምታወሪ አውቃለሁ። ከአብርሽ ጋር አወራለሁ ስትይ ነበረ። አንቺው ነው የምትሆኙ ብዬ አስባለሁ ማለት ነው። እና እንግዲህ አንቺም ሀገርሽ ገብተሽ አንድ ቀን እንደዚህ ከሙቤ ጋር እንደምታስናኑን እርግጠኛ ነን። ሙቤ በጣም የዋ መልካም ተጫዋች ልጅ ነው እውነት ለመናገር ማለት ነው። እና ፈታ አድርጎኛል። ፍቅረኛ እንደሌለውም ሰምተናል አይተናል ማለት ነው። እና ሙቤን የምታፈቅሩ ሴቶች እንግዲህ ተረጋግጦላቸዋል ማለት ነው። እና እንደሌለው በዚህ ቪዲዮ እንደተረዳችሁ ታምናለሁ። እና ሁለተኛ ቪዲዮ በጣም ያዘንኩበትና አንድ ነገርን ስናየው እኛም ከዛ ነገር ጥንቃቄ እንድናደርግ ይጠቅመናል ብዬ አስባለሁኝ። እና እቺ ሴት እንግዲህ አይታችሁ ሊሆን ይችላል ወይም ደግሞ ሳታዩ ቀርታችሁ ሊሆን ይችላል አላቅም። እቺ ሴት ልጅ የላትም ማለት አንድ ልጅ ነው ያላት። እሱንም በስለት ነው የሚባለው
በስለት ነው የወለደችው ማለት ነው። ተስላ ማለት ነው። እና በስለት ነው የወለደችው። እቺ ሴት ሰራተኛ ቀጥራለች ቤት ውስጥ ልጅን ለሰራተኛ ትታ ስራ ነው የምትሄደው። ቀን ስራ ውላ ትገባለች። ልጇን ቼክ አታደርገውም ማለት ነው። ስራውን ብቻ ነው የምታባርረው እንጂ ልጅን አታይም ነበረ ማለት ነው። ልጁ እንዳያስቸግራት ብላ ውሃ ሳፋ ውስጥ ሞልታ በየቀኑ ልጁን እዛ ውስጥ ታስቀምጠዋለች። እንግዲህ ይሄ ልጅ እኔ እንደሚመስለኝ ማታ ነው ከውሃ ላይ ልጁ የምታነሳውና ይሄ ልጅ እየበሰበሰ ለሞት ደረጃ ደርሷል ማለት ነው። ልጁን ለመግደል ፈልጋ አይደለም፣ ነገር ግን ልጁ ዝም እንዲልላት ፈልጋ ያደረገችው ድርጊት ነው። ነገር ግን ዛሬ ልጅቷም ጦስ ሆኖባታል ማለት ነው። እና ልጅቷም ወጣት ልጅ ነች እና ቤተሰብ የላትም። በጣም ነው ያዛዘነች። ሴትዮዋ ትክክል ሰራችም አልሰራችም እኔ አይደለም፣ ግን አንድ ሰው ሰራተኛ ቤት ውስጥ ቀጥረው ልጁን ማየት አለበት አይደለም። ልጁን ብቻ ሳይሆን ስራዋም እየተሰራ ነው ወይስ አይደለም፣ በስነ ስርዓት እየተደረገልኝ ነው ወይስ አይደለም ብሎ ማየት አለበት ማለት ነው። ልጅቷም ጫና ስለበዛባት አንዴ ምግብ እየሰራች አንዴ ልጁን እያባበለች፣ በዚህ መልኩ ልጁ ሞቶባታል ማለት ነው። እቺ ሴትዮ ሰው ቤት ውስጥ ማለት ማንኛውም ሰው ይቀጥራል ማለት ይሄ ቅንጦት ሳይሆን ስራው ከአቅሙ በላይ ሲሆን ማለት ነው። ግን ከኛ ጋር የሚሰራውን ሰው ደግሞ ስራችን ቼክ ማድረግ አለብን። ያ ሰው ጠርጥረን ሳይሆን በቃ ግዴታ ስለሆነ ማለት ነው። እና እንግዲህ እቺ ሴት ዛሬ ባሏን አታለች። ባሏ እቺ ሴትዮዋ ስትአብድ ወይም ደግሞ በሽተኛ ስትሆን ጸበል አስቀምጧት እሱ ሌላ ሚስት አግብቶ ልጆችን ወልዶ ጠበቃት። እሷ ከጸበል ድና ስትወጣ ማለት ነው። ወንዶች እንደዚህ ናቸው። እንግዲህ ጥንቃቄ አድርጉ ሴቶችና ልጅን ያክል ሰው ላይ ትቶ ይሄን ያክል ዝም ማለቱ ተገቢ አይደለም። ልጅቷም ከስራዋ ጋር አልመች ብሏት እንደሆነ ከንግግሯ ተረድቻለሁ ማለት ነው። ሁለተኛ ነገር ደግሞ ጎረቤት ከዚህ በፊትም እንዴት አደርግ ነበረ ብለው ለእሷ ነገራት ማለት ነው። እና አንድ ነገር ከመሆኑ በፊት ያ ሰው እንደሚጎዳ ካወቁ ቀድሞ መናገር እንጂ ከሆነ በኋላ ለዛ ሰው መንገር ማለት ጸጸትና ያ ሰው በጸጸት ራሱን እንዲጎዳ ነው የምናደርገው እንጂ ያ ሰውን ጠቀምን ማለት አይደለም። ያ ነገር ከመፈጠሩ በፊት ይሄ ሕፃን ልጅ ህይወቱ ከማለፉ በፊት ለሴትዮዋ ቢነግሯት እቺ ሴትዮ ለልጇ የሆነ ወይም ጊዜ ትሰጠው ነበረ፣ ወይም ልጇን ትመለከት ነበረ፣ ወይም በጊዜ ሐኪም ቤት ተወስዶ ነበረ፣ ልጇም አይሞትም ነበረ። እና ማንኛውም ነገር መጥፎ ሆኖ ያ ሰው የሚጎዳ ሆኖ ከታየን መናገር ነው እንጂ ዝም ብለን አልፈን ያ ነገር ከሆነ በኋላ ሰው ከሞተ በኋላ የሆነ ጉዳት ከደረሰበት በኋላ ይሄ ነው ብሎ መናገሩ ተገቢ አይደለምና ጎረቤትም እንግዲህ ዝም እንዳለዋት ሰምቻለሁ። ከዛ በኋላ እንደተናገሩ ነው ይሄ ትክክል አይደለም። የእውነት ለሰው የምናስብ ከሆነ ቀድመን መናገር ግድ ይለናል ማለት ነው።